አሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁ ቆዩ። ከኑርሻህ ጥሪ በኋላ ሂራ ወደ ቤተ መንግስት መጣች። ኦሮሆን መጀመሪያ ላይ ደስተኛ ነበር እና ሂራ ለበጎ እንደተመለሰች አሰበ። ነገር ግን ነገሮች ኦሮሆን እንደጠበቀው አልነበረም። ሂራ ወዲያውኑ ወደ አሊ ክፍል ገባች። አሊም በዚያ ቅጽበት ተኝቶ ነበር። ወደ ኩሽና ሄዳ ምግብ አብሳያዋን ሀሊፋን የፈውስ ሾርባ እንድታዘጋጅ ጠየቀቻት። ሸውካት ወይም ደግሞ የሀፊፊ ታዛዥ ማለት ነው ሲነጋገሩ በድብቅ እያዳመጠ ነበር እና ሂራ ለበጎ እንደተመለሰች አሰበች። ዜናውን ወይም ደግሞ ወሬውን ለአፊፌ ወዲያውኑ መናገር ነበረበትና ሂዶ ተናገረ። ደቂቃዎች አልፈዋል እና ትኩስ ሾርባ ወደ አሊ ክፍል አመጣች። ሂራ ማለት ነው። በገዛ እጇ አበላችው። አሊም አንድ ሙሉ ጎድጓዳ ሳህን ጨርሶ ኦሮሆንም በክፍሉ ውስጥ ነበር። ሂራን በአይኑ ሁልጊዜ ትመላለስበት ነበር። ኦሮሆን የሂራ አካል ያለማቋረጥ በስህተት እንዲነካ የሚያደርግ አንድም ቀን አድርጎ አያውቅም። ሰውነቷን ያለሷ ፍቃድ ማለት ነው። እሷን ደግሞ እንዲነካት አትፈልግም ነበረ። ያን በማየት እሱን ደግሞ አይነካትም ነበር። አንዳንድ ጊዜ አይኖቻቸው ይገናኛሉ እና አንዳንድ ጊዜ እጆቻቸው በአጋጣሚ እርስ በርሳቸው ይነካካሉ። ኦሮሆን ድባቡን መቋቋም ስላልቻለ ከክፍሉ ወጥቶ ኮሪደሩ ወረደ። ወደ ኮሪደሩ ማለት ነው። ያ ማለት ምንድነው? ኦሮሆን እነዚህ ትዝታዎች ከዚህ በፊት በአጋጣሚ እጆቻቸው ይነካኩ ነበር ወይ የሆነ ነገር ሊያነሱ ወይ የሆነ ነገር እንትን ሲሉ፣ ምክንያቱም ልባቸው አንድ ስለነበር ማለት ነው። ያ ነገር አእምሮ ላይ ይመላለስበት ስለነበረ ከክፍሉ ወጥቶ ወደ ኮሪዶሩ ሄደ ማለት ነው። በቤተ መንግስቱ ውስጥ ኦሮሆን እና ኑርሻህ ማውራት ጀመሩ። ኑርሻህ ሂራን በመምጣትሽ ወይም ደግሞ ወደ ቤት በመጋበዝሽ እንዳልተናደርሽ ተስፋ አደርጋለሁ አለች። በዚያን ጊዜ ሸውካትና ሀፊፌ ደረሱ። ሀፊፌ ኦሮሆንን ሂራ ወደዚህ ቤት ለምን ገባች? እሷም አትገባም። ከዚህ በኋላ እዚህ ቤት ተመልሳ የምትመጣበት ነገር የለም ስትል ጠየቀችው ወይም ደግሞ ነገረችው ማለት ነው። ኦሮሆን ይህ ቤት የሂራ ቤትም ነው ሲል መለሰ። ኦሮሆን አፊፌ የአሊ ክፍል እንዳይገባ ከለከለው። አፊፌ በንዴት ወደ ክፍሏ ሄደች። አያቱ ማለት ነው ወደ አሊ ክፍል እንዳትገባ ከልክሏል። ኦሮሆን ወደ ቢሮ ከመሄዱ በፊት ኑርሻህ ምንም ነገር ከተፈጠረ አሳውቀኝ አለው። ኑርሻህ አሊ ክፍል ውስጥ ገብታ ከሂራ ጋር መነጋገር ጀመረች። ከጥቂት ደቂቃዎች በኋላ ኤዲ ወደ ክፍሏ ገባች። ደስተኛ ሆና ነበር፣ ግን ሂራን ስታይ በድንገት ቀዘቀዘች። ያ ማለት ምንድን ነው? እናትና ልጁ ማለት ነው። ልጅቷ ሂራን እንደማትመለስ ወይም ደግሞ ያው ደስተኛ ስለነበርሽ ሂራ በመሄዷ
ስታያት ያው የተወሰነ የሆነ ስሜት ተሰማት ማለት ነው። ኖርሻህ አሊ እኛን እንዲጎዳ አለጋብ ኖር አሊ እኛ እንዲጎዳ አንፈልግም። አሁን ይሻላል፣ አሁን ደህና ነው ለማለት ነው። እሷም የማልፈልግ ይመስላል እሄዳለሁ አለች። ወደ እናቷ ሄዳ ሂራ እንደመጣች ለቤርሃን ነገረቻት። ቤርሃን በቅናት ልትጣፋት ተቃረበች። ቤርሃን እና ኤዲ የነበራቸው ብቸኛ ተስፋ ሀፊፊ እንዲያመልጥ እንዳትፈቅድላት ነበር። ሮሆን ለጥቂት ደቂቃዎች በቢሮ ውስጥ ቆየ። ከዚያም ከዚህ በላይ መታገስ ስላልቻለ ወደ አሊ ክፍል ተመለሰ። ሂራ ለገባችው ለኦሮሆን የአሊ ትኩሳት ወርዷል። አሁን ጥሩ ስሜት እየተሰማው ነው። ኦሮሆን ለሂራ ብዙ ጊዜ አቀረበላት። አንዳንድ ጊዜ ለአሊ ሲባል ሂራ ቀላል እርዳታ ብቻ ትሰጣለች። ሂራ ወደ ኦሮሆን ቀዝቃዛ ሆናለች። እናም ይህንን ያውቃል። ያም ሆኖ ኦሮሆን ከሂራ ጋር ለመነጋገር እየሞከረ ነበር። በዚያ ቅጽበት ስልኳ ይደወላል። ኦሮሆንም እንደመጣች መሪም ፈረንሳይኛ የሚፈልግ የሞግዚትነት ቦታ አለ አመለከትኩና ተቀባይነት አገኘሁ አለች። ሂራ ለመሪም በደስታ የራሴ ገንዘብ እጥፍ አገኛለሁ። በመጨረሻም ለመጀመሪያ ጊዜ እውነተኛ የነፃነት ጣዕም ይሰማኛል። ሂራ ማንንም ማስፈልፈል አትፈልግም። ምሽት እየመጣሁ ነው። ሂራ እና ኦሮሆን አሁን በአሊ ክፍል ውስጥ እየጠበቁ ናቸው። አንዳንድ ጊዜ የአሊ የሙቀት መጠን ይጨምራል። ሂራ ደግሞ እርግጥም ፎጣ በመጠቀም ዝቅ ለማድረግ ሐራራውን ለመቀነስ ማለት ነው እየሞከረች ነው። ሂራ የአሊ ልብሶችን ለመቀየር ኦሮሆንን እርዳታ ትጠይቃለች። በሌላ በኩል ደግሞ ሄሬኪ በጣም ተጨንቋል። ምክንያቱም ኪናን የድሮውን እውነት ስለሚያውቅ ሄሬኪ ኪናንን ማጣት ትፈራለች እና እቅድ እያቀደች ነው። ሄሬኪ ተጎጂውን ለመምሰል እና ርህራሄን ለማሳሳት ትፈልጋለች። ሄሬኪ ወደ ቢሮ ሲገባ ኪናንን እና መሪም እዚያ አሉ። ሄሬኪ ለኪናን ብቻህን ማውራት እፈልጋለሁ ትለዋለች። መሪም ከሄደች በኋላ ሄሬኪ ከራሺድ ጋር ያደረገውን ውይይት ሰምቻለሁ ትላለች። እንግዲህ የዛሬው ፕሮግራም እዚህ ላይ ያበቃል። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባይ ባይ።